እሺ ስለ ኦንላይን ዲግሪው የተወሰነ መረጃ ልሰጣችሁ እፈልጋለሁ። ቅርብ ጊዜ እዚሁ ፌስቡክ ላይ ፖስት ባደረግኩት መሰረት የዶክተር ኦፍ ቢዝነስ አድሚኒስትሬሽን፣ ዶክተር ኦፍ ኤጁኬሽናል ሊደርሽፕ ኤንድ አድሚኒስትሬሽን፣ ማስተር ኦፍ ኤጁኬሽን ሊደርሽፕ ኤንድ አድሚኒስትሬሽን፣ ማስተር ኦፍ ቢዝነስ አድሚኒስትሬሽን እነኚህ እና የመሳሰሉትን የሚያስተምር ዩኒቨርሲቲ ጋር አብሮ መስራት ጀምረናል እና እኔ እነሱን የማግዘው መረጃ ለሌሎቹ እንዲደርስ በማድረግ እና በኋላ ለተመዘገቡ ተማሪዎች ደግሞ ሜንተሪንግ በማድረግ ድጋፍ በመስጠት ኢንፎርማል በሆነ መንገድ ማለት ነው። ኢንፎርማል በሆነ መንገድ ድጋፍ በመስጠት ትምህርታቸውን በስኬት እንዲጨርሱ ማገዝ ነው እና ይሄ 100% ቤታቸው ናችሁ የምትማሩት ኦንላይን ዲግሪ ነው ማለት ነው። ዋጋው ስንት ነው ለሚለው የፒኤችዲ ፕሮግራሙ $10,000 የማስተርስ ደግሞ $5,000 ነው የሚያስከፍለው። ፒኤችዲ በ36 ሳምንት ወይ ደግሞ በ3 ዓመት ያልቃል። ማስተርስ ደግሞ በ24 ሳምንት ነው የሚያልቀው። ከ19 እስከ 24 ከ19 እስከ ሳምንት እስከ 2 ዓመት ባለው ጊዜ ያልቃል። የመመዝገቢያ ዋጋ $75 አለ። አሁን ይሄ ብዙዎቻችሁ ፎርሙላ ስትሞሉ ፕራይቬት ዩኒቨርሲቲ ነው በደንብ እንድታውቁ የሚያስፈልገው ነገር። ሁሉንም ተማሪዎቹን በነፃ የሚያስተምር ከሆነ ትርፍ የሚባል አያገኙም ማለት ነው። አይደለም ፕራይቬት ዩኒቨርሲቲ፣ እኔ የተማርኩበት ዩኒቨርሲቲ ኦፍ ነብራስካ እንደው ትንሽ እንድትረዱ፣ ለምሳሌ እኔ በየሴሚስተሩ ፒኤችዲውን ገብቼ እስክጨረስ ድረስ በየሴሚስተሩ $1,200 ከፍላለሁ። ስኮላርሺፑም እያለኝ ማለት ስኮላርሺፑም እያለኝ $1,200 ግን በየሴሚስተሩ ከፍል ነበረ። እንደገና አሁን ስራ ከያዝኩ ጀምሮ ደግሞ ልክ ዲግሪን ከመጨረሻ በፊት ስራ ስላገኘሁኝ ስራ ከጀመርኩ በኋላ ለአንዲት ክሬዲት $3,200 ነበር የምከፍለው። ለአንድ ክሬዲት አሁን $3,200 ነበር የምከፍለው። አንድ ፒኤችዲ ፕሮግራም ለመጨረስ ወደ 110 ክሬዲት ያስፈልጋል። ለአንዷ ክሬዲት 3,200 ከሆነ ለ110 ክሬዲት ስንት ይሆናል የሚለውን አስቡት። ትምህርት አሜሪካ ሀገር ምን ያህል ውድ እንደሆነ ማለት ነው። እና ብዙዎቹ ዩኒቨርሲቲዎች ምን ያደርጋሉ? የተለያየ አይነት ድጋፍ ያደርጋሉ ተማሪ ላይ ሙሉ በሙሉ ወጪው እንዳይመጣ። ለምሳሌ ከማስተርስ ፕሮግራም የተወሰኑ ኮርሶች ይይዙልናል። 35 አካባቢ ኮርሶች ተይዘውልኛል ለፒኤችዲ ማለት ነው። ማስተርስ ላይ ከወሰድኳቸው ኮርሶች ወደ ፒኤችዲ ተይዘውልኛል። ሙሉን 110ሩን አይደለም። ሌላው ደግሞ ሪሰርች ነው የሚሆነው። አጠቃላይ የኮርስ ወርኩ 2 ዓመት እስከ 2 ዓመት ተኩል ይጨርሳል። በደንብ እንድታውቁ አሁን ለአንድ ፒኤችዲ ፕሮግራም ይሄ ኦንላይን ዩኒቨርሲቲ ኦንላይን የሚያስተምር ዩኒቨርሲቲ $10,000 አስከፍላለሁ ሲል ሙሉውን ፕሮግራሙን ለመጨረስ ማለት ነው $10,000 የምትከፍሉ ከሆነ ይሄ በየሴሚስተሩ ብትከፍሉት የ36 የ3 ዓመት ፕሮግራም ቢያንስ በየዓመቱ 2 ሴሚስተር እንኳን ቢያደርጉ ሰመር ፕሮግራም እንትታችሁ ማለት ነው። በ36 በ3 ዓመት ውስጥ 6 ሴሚስተሮች አሉ። 10,000 ለ6 ስታስከፍሉ በጣም ትንሽ ብር ነው የሚከፈለው። ይሄ ምንም ክፍያ ልትሉት አትችሉ። ለኢትዮጵያዊ ኪስ ግን አይሆንም፣ ለአብዛኛው ኢትዮጵያውያን ማለት ነው። ግን አንዳንድ እየሰሩ ለሚማሩ ጥሩ ጥሩ የመንግስት በሉት የግል ሴክተሩ ላይ ጥሩ ተከፋይ የሆኑ የውጭ ድርጅቶች የሚከፍሏቸው ሰዎች ግን መማር ይችላሉ ከቤታቸው። እና ግን 10,000 ብሩ ርካሽ እንደሆነ እኔ እርግጠኛ ነኝ። ለመሰላችሁ አንድ ፕሮፌሰር አንድ ፒኤችዲ የሚያስተምር ፕሮፌሰር አሜሪካ ሀገር ቀጥረ ላሰራ ብትል ቢያንስ ደሞዙ $90,000 የአሜሪካ ዶላር ይሆናል። ከ90,000 እስከ $120,000 የአሜሪካ ዶላር። አሁን ይህን ፒኤችዲ ፕሮግራም የሚያስተምሩ ቢያንስ ስንት ፕሮፌሰሮች ያስፈልጋሉ? በአጭሩ 5 ፕሮፌሰሮች ያስፈልጋሉ። እርግጠኛ ነኝ እኔ። አንድ ሰው አያስተምርም ሙሉን ኮርሶች። ቢያንስ 5 ፕሮፌሰር ያስፈልጋል ፒኤችዲ ፕሮግራም ላይ። ለእያንዳንዱ መምህር 50,000 እንኳን ፓርታይም ቢከፍል ይሄ ዩኒቨርሲቲ ወደ $250,000 የመምህር ደሞዝ ይከፍላል ማለት ነው። እኔን አሁን ልቅጠር ቢለው እኔን ለመቅጠር ላይክ ሚኒመም $80,000 $75,000 መክፈል አለባቸው በአመት
ዘን በአመት ምን ያህል ተማሪ ይቀበላሉ? ፒኤችዲ ተማሪ ሲሆን ዝም ብሎ እንደሌላው ተማሪ በጣም ብዙ ተማሪ አትቀበልም። ግፋ ቢል አንድ ክፍል ውስጥ 10 ተማሪ ነው የሚኖረው። 10 ሲባዛ በ10 ሺህ 100 ሺህ ብር አካባቢ ነው ከ10 ፒኤችዲ ተማሪዎች የሚያገኘው። ዘሆል ፕሮግራሙ ላይ $100,000 ያገኛል ማለት ነው። ግን መምህሩን በ80 ሺህ ቀጥሮ እንዴት ነው የሚያተርፈው? ዝም ብላችሁ ስታስቡት ማለት ነው። ስለዚህ የትምህርት ወጪ ሲባል አሜሪካ ሀገር የሚወደደው ለምንድን ነው? መምህር በጣም ውድ ነው በአጭሩ ማስከፈል አለባቸው። እዚህ ነው እያንዳንዱ አሜሪካ ሀገር የአብዛኛው የዚህ ሀገር ተማሪዎች ቤተሰቦቻቸው ይከፍሉላቸዋል። በዕዳ ነው የሚማሩት፣ ክሬዲት አለባቸው። አሁን የኢትዮጵያ ተማሪ በቀላሉ ስኮለርሺፕ አለ ወይ? አንዱም በዚህ ቪዲዮ ልነግራቸው የፈለግኩት ነገር የግል ነው ከተባለ ዩኒቨርሲቲው ሙሉ በሙሉ ስኮለርሺፕ የሚለው ነገር የለም። አሲስታንሺፕ ነው ብዙ ጊዜ የምናደርገው። አሲስታንሺፕ ማለት 20 ሰዓት ዩኒቨርሲቲ ውስጥ ትሰራላችሁ። ያ ለትምህርትም ሌሎች ወጪዎችን ከቨር ያደርጋል ማለት ነው። ስለዚህ በአጭሩ ኦንላይን ዲግሪው እንግዲህ አስቡት 110 ክሬዲት ቢያንስ 110 ክሬዲት ሪሰርችን ጨምሮ ማለት ነው። ፒኤችዲ ተማሪው መማር ካለበት ለእያንዳንዷ ክሬዲት ለምሳሌ በነብራስካ ከውጭ ለሚመጡ ሰዎች $3,200 ለአንዷ ክሬዲት ከሆነ ፒኤችዲው ምን ያህል ውድ እንደሆነ አስቡት። ይህንን ከ320,000 በላይ ሊያስወጣ የሚችለውን ፕሮግራም በምንድን ነው እነሱ እያስተማሩ ያሉት? በ10,000 ነው እያስተማሩ ያሉት ማለት ነው። አንደኛ እኔ የምመክረው ምንድን ነው የምትችሉ ሙሉ በሙሉ በስኮለርሺፕ መፈለግ፣ ሌላ ጋር ሄዳችሁ ደግሞ መማር የምትችሉ የቤተሰብ ኃላፊነት እንደዚህ የተለያየ ነገር ያለባችሁ ድርጅት የምታስተዳድሩ ሰዎች እንደዚህ አይነት እድሎችን ትጠቀማላችሁ። የተወሰነ ፋይናንሽል አስተያየት ሊያደርጉላችሁ ይችሉ ይሆናል ዩኒቨርሲቲው። መጀመሪያ ግን ተማሪ ሆኖ መመዝገብ ደግሞ ያስፈልጋል። ራይት ፍሮም ዘ ቢጊኒንግ ግን አሁኑ ማመልከቻ ኢቭን ሬጅስትሬሽን ፊ ያልከፈለ ተማሪ ስኮለርሺፕ ትሰጡኛላችሁ ወይ ብላችሁ በተደጋጋሚ ኢሜይል ሰዎቹ ጋር እየጻፋችሁ እንደሆነ አያለው፣ ፎርዋርድ ያደርጉልኛል። እንደዛ እንዳታረጉ እሺ። በቃ ፕራይቬት ዩኒቨርሲቲ ነው እና ዝም ብሎ በነፃ እያስተማረ ምንም ገበያ ውስጥ መኖር አይችልም። መምህራንን ማግኘት አይችልም። ኳሊቲ የሆነ ትምህርት ማስተማር አይችልም ማለት ነው። እና ይህን ነው ልነግራችሁ የፈለግኩት። ምናልባት ላልሰሙት ማሰሙ። ሁለተኛ ነገር ልነግራችሁ ፈልገው ትምህርትን ስታስቡ ዛሬ ትምህርት በሁለት ነገር መማር ይቻላል። እቤት ሆነ ያን ያህል ዲግሪ ፕሮግራም ሰርቲፊኬቱን የማትፈልግ ከሆነ በተለይ አብዛኛው የሶሻል ሳይንስ ትምህርት እቤት መማር ይቻላል። መዓት ፕሮግራሞች አሉ በነፃ የሚሰጡ። ካስፈለገ ያንን ሰብሰብ አድርጌ ላመጣላችሁ ይችላሉ። ቤታችሁ ሆናችሁ ማስተርስ ፒኤችዲ ፕሮግራም በነፃ መማር ይቻላል። ግን የዲግሪው ኳሊቲ የምታገኙት ዲፕሎማ አይነት ነው ጥያቄ ውስጥ የሚገባው። የግሉን ስራ የሚሰራ ወር እንደዚህ ያን ያህል ክህሎቱን የሚፈልግ ሰው ሪሊ የምትፈልጉት ስኪል ከሆነ በብዙ መልኩ ራሳችሁን ማስተማር ትችላላችሁ። ግን ዲግሪውን ሪሊ ዲፕሎማውን ይዛችሁ የሆነ መስሪያ ቤት ሄዳችሁ ፒኤችዲ ያለው ዶክተር እከሌ ነው፣ ስለዚህ ደሞዙ ይጨመር፣ እንደዚህ አይነት ኃላፊነት ይሰጠው፣ ዩኒቨርሲቲ ውስጥ ለምሳሌ ማስተርስ ተማሪዎችን ያስተምር፣ ፒኤችዲ ተማሪዎችን ያስተምር የሚል አይነት የምንፈልግ ከሆነ ህጋዊ ከሆነ ተቋም ሰርቲፋይድ ከሆነ ተቋም ደግሞ ዲግሪውን ማግኘት አለብን ማለት ነው። ኦኬ፣ በአጭሩ ይሄን እላችኋለሁ። አንዳንድ ተማሪዎች አልፎ ከስር ስልካችሁን ኢሜይላችሁ ምናምን ማህበራዊ ሚዲያ ላይ ስትጽፉ ያለው እንደዛ አይደረግም እና ሚዲያ ላይ የምትጽፉትንም ነገር አደራ እባካችሁ ጥንቃቄ ያድርጉ። ዝም ብላችሁ የተገኘውን ጥሩውንም መጥፎውንም ነገር ሚዲያ ላይ አይጻፍም። አሁን ብዙ ጊዜ የእኛ ሰው አይጠነቀቅም። ማህበራዊ ሚዲያ ላይ የሚሰጡት አስተያየቶች አንዳንድ ሰዎች ይገርመኛል። በጣም ኔጌቲቭ የሆኑ አስተያየቶችን ኢቭን በአማርኛ ብትጽፏቸውም ይተረጉማሉ፣ ይታያሉ። የሆነ ጊዜ ዛሬ የጻፋችሁት ነገር የሆነ ጊዜ የሚጎዳችሁ ጊዜ አለ። አደራ መጥፎ ነገር አትጻፉ ሚዲያ ላይ። እኔን ጭምር አንዳንዶቹ መታችሁ ምናምን እንደው መሳደብ አይነት የሚቃጣችሁ ወጣቶች አላችሁ። ፕሊዝ ጥንቃቄ አድርጉ። እኔ ስለተሳደባችሁ ስላልተሳደባችሁ ዋሬቨር ሳይሆን እኔ የምሰራውን ነገር አውቀዋለሁ። ልጅ አይደለሁ። እኔን ኮሬክት ለማድረግ ምናምን ብዙ አትሰቃዩ። ይልቅ ራሳችሁን ጠብቁ። አደራ እላለሁ። በጣም አመሰግናለሁ። ላልሰሙት አሰሙልኝ። ቴንኪው